የኛ ቤተክርስቲያን ሰዎች ኃጢአት እንዲሰሩ ስድ የለቀቀ ይመስላል በጥልቀት ስናየው ማለት ነው። እኔ እንደነገርኳችሁ የዝልዝል ስራ ነው የምሰራው እና ብዙውን ጊዜ አንዳንድ ጊዜ ገንዘብ ወይ ወደ ሌላ ሰው ይሄዳል ወይንም ከሌላ ሰው ደግሞ ወደ ይመጣል ትርፍ ገንዘብ ማለት ነው። እና እኔ ሁለትም ሶስትም ጊዜ እንዲህ ትርፍ ገንዘብ ሲመጣ ሰየው እግዚአብሔር ሰጠኝ ብዬ እደብቃለሁ። ሌላም ጊዜ እንደዛ ሲመጣ ትርፍ ሰጥተሃል እንካ ይሄ ብር ያንተ ነው ሲል አይ እኔ ትርፍ አልሰጠሁም ብሎ ይከራከራል። እንደዛ ከሆነ እሺ ብዬም እቀበላለሁ። እና እንደዛ 3-4 ጊዜ ሳደርግ የእግዚአብሔር ኃልዎት ሲገለጥልኝ ኃጢአቴ ታወሰኝ። አንድ ጊዜ ሰራፊታ ባልቴት የእግዚአብሔር ሰው ኤልያስ ሲመጣ ኃጢአቷ ተገለጠለት። በተመሳሳይ መልኩ በአዲስ ኪዳንም ስምዖን ጴጥሮስ ወደ ኢየሱስ ክርስቶስ በቀረበ ጊዜ ኃጢአቱ ተገለጠለትና ከኔ ራቅ አለው። መቼም ሰው ወደ ኢየሱስ ወይንም ወደ እግዚአብሔር ሲቀርብ ኃጢአቱ ይገለጣል። ልክ መስተዋት ላይ ወይም ብርሃን ፊት ስንቀርብ ራሳችንን በግልጽ ማየት እንደምንችል ወደ እግዚአብሔር ፊት ስንቀርብም እንደዛ ያሳየናል። እና በአንድ ወቅት 1000 ብር መባ ሰጠው። ከዛ የእግዚአብሔር ኃልዎት ሲገለጥ ከዛ አገር ሰላም ነው ብዬ ተኛው። በተኛውበት እግዚአብሔር አነቀኝ። ልቤ ጸጥ ሊል ነበር እንደ ናባል ማለት ነው። ከዛ እግዚአብሔር በምሕረቱ ባለጠጋ ስለሆነ ሳልሞት ቀረውና በፍጥነት ወደ ቤተክርስቲያን ሄጄ መባ 11000 የጨመርኩት እኔ ነኝ አልኩት። እንደዛ ሲል ምን እንደሚል ገምቱ እስቲ። ለምንድን ነው መጀመሪያ መባ ውስጥ 1000 የከተትከው ብሎ ነው የሚጠይቋት። እና ያንን ሳይጠይቅ ሰጠኝ። እና በፍጥነት ሄጄ መጀመሪያ የበደልኩ እንዲህ የሚል ጥቅስ አለ በማቴዎስ ወንጌል ምዕራፍ 5 ከቁጥር 23 ላይ እንግዲህ መባህን በመሰዊያ ላይ ብታቀርብ በዚህም ወንድም አንዳች በአንተ ላይ እንዳለው ብታስብ በዚያ በመሰዊያ ፊት መባህን ትተህ ሂድ አስቀድመህ ከወንድም ጋር ታረቅ በኋላ መጥተህ መባህን አቅርብ የሚል ቃል አለና አስቀድሜ የበደልኳቸውን እነሱን መካስ አለብኝ ብዬ 200 በስተት የተቀበልኩትን ሰው አትርፌ መስጠት ነበረብኝ። እጥፍ አድርጌ ግን 200 ነው የሰጠሁት። 400 ከወሰድኩት 400 ነው የሰጠሁት። 1000 ከወሰድኩት 1000 ነው የሰጠሁት። እና ከዛ እንደዛ ሳደርግ ኃጢአቴን አስታውሼ እንደዛ ሳደርግ በጣም ብዙ ገና ያልተነካ በጣም ብዙ እልፍ ኃጢአት ነበረብኝና ልክ እንደ ሰራፊታ ባልቴት እንዲህ አልኳት፣ እግዚአብሔር ኃጢአቴን አስታውሰህ ልትገለኝ ነው የመጣኸው አልኩት። ከዛ እግዚአብሔር ኃጢአቴን ደበቀው ምሕረቱ ብዙ ነውና። እና ክርስቲያን ሆነው ማለት ነው ቡና ቤት ወይም ሺሻ ቤት ወይንም ደግሞ መጠጥ ቤት ከፍተው ከዛ መባ የሚሰጡ ሰው ክርስቲያኖች አሉ ወንድሞቻችን። እና እንደዛ አይነት ሰዎችም እግዚአብሔር ኃልዎት ሲገለጥላቸው ተመሳሳይ የኔ አይነት ነገር ነው የሚያጋጥማቸው። አመሰግናለሁ።